በእኔ ሰፈር አንድ ማንኪያ ሺሽ እንደማያልፍ ሂድና ንገራት እሺ። አንቺ ምንድነው? ለቀቂኝ እንጂ ደንቆሮ ነሽ እንዴ? ሆያ እሳት ናት። ምንድነው? አስሬ መናገር አለብኝ እንዴ? ታዲያኛ ምን እናድርግ? የታዘዝነውን ለመስራት በዚህ ማለፍ አለብን። የታዘዝከውን ለማስተላለፍ ይህን ሰፈር መምረጥ ትልቅ ስህተት ነው። ይኸውልህ በእኔ ሰፈር ሐሺሽ መቸርቸር እንደማይቻል ደጋግሜ ነግሬያችሁ ነበር እና ንግግሬ እንደ ሙዚቃ ነው የምትሰሙት። በእኔ ሰፈር አንድ ማንኪያ ሐሺሽ እንደማያልፍ ሂድና ንገራት እሺ። ቢያልፍ ግን አንደኛውስ አፍያ ምንም ታሰራ ነች አለች። ይሄንንም በግድ ይዘን የመጣ ነው። አፍያ እህቴ፣ በዚህኛው ግን ይቀራልልሽ። ምንድነው ሰፈር ውስጥ እየተፈጠረ ያለው? ከታች ሰፈር የሚመጣው ልክ አይደለም። የሰፈሩ ሰው እያሳመመን ያለው። ከመቼ ወዲህ ነው እንዲህ እየተፈጠረ ያለው? ከትላንት ጀምሮ ብዙ የሰፈራችን ሰዎች ታሙ ሐኪም ቤት ገብተዋል። በየትኛው መንደር ያሉት ናቸው? በጀርባ ሰፈር ያሉት ነዋሪዎች ናቸው። ከናና ሰፈር ጋር የተያያዘው ነው። የተመረዘ ውሃ እየለቀቁ ነው ማለት ነው። በባለፈው ደንፎ ከጫሩ ምናልባት አው እና ምንድነው ማድረግ ያለብን? እነሱ ለሰጡን ነገርማ ምላሽ መስጠት አለብን። በእኛ ሰፈር ያለውን መንገድ ዝጉት። ምግብ፣ መጠጥ፣ ምንም ነገር እንዳያልፍ። ከተያየን ቆየን መሰለኝ ትንሿ እህቴ። ልታይም በጣም ዋግተሻል መሰለኝ። መንገድ እየዘጋሽ እኔ ውሃ፣ አንቺ ደግሞ መንገድ ክፍት እንድታረጊ ተስማምተን ነበር መሰለኝ። በመንገዱ ግን ሁሉም ነገር ያልፋል አልተባባል። ትስ የርኩ ዝም በንግስቶቹ ወሬ መሃል ባሪያ ጣልቃ መግባት አለበት ብለህ ታስባለህ? ሰዓት ባንገል ጥሩ ነው። ለምን እንደመጣችሁ ትነግሩናላችሁ? ብዙ ዕቃ የያዙ መኪናዎችን መንገድ ዘግተሽባቸው ቁሟል እና እንድከፍችልኝ እፈልጋለሁ። አሁን ልከፍተው አልችልም። ከ3 ቀን በኋላ ከፍትልሻለሁ። ለሰራሹ ጥፋት ቅጣት ይሁንሽ። እንደ ልጅ ውሃ እየመረሽ በሰው ህይወት አትጫወቺ። ይሄ የሰው ህይወት ነው። ምላሹን እሰጥሻለሁ። የተፈጠረ ችግር አለ እንዴ? የሃና ሰዎች ወደ መጋዘኑ እየመጡ ነበር። ሃሎ፣ ምንድነው? እየነገርኩ እኮ ነው። ዝም ስንላቸው ጭራሽ እያበዙት። አሁኑኑ እንድላቸው። ጣፊ
ሰዎች እየመጡ ነው። ያለ ፍቃዴ ወደ ሰፈሪ እየመጣሽ ነው። የራሴን ዕቃ ለመውሰድ ያንቺ ፍቃድ አያስፈልገኝም። ያንቺ ዕቃ ቢሆንም ቅጣት ላይ ነበር የነበርሽው። ያለ ፍቃዴ ደግሞ መምጣት አልነበረብሽም። ያለ ፍቃዳችን ሰፈራችን መምጣታችሁ ሳይንስ የኛ ሰው ላይ እጃችሁን ማንሳታችሁ ዋጋ ያስከፍላችኋል። የማን ሰፈር ላይ ቁመ ነው ምዝተው ባክ? እኛ የራሳችን ዕቃ ነው የወሰድነው። እናንተ ናችሁ የሰው ዕቃ ማንሳታችሁ ደፋሮቹ። አሁንም ለመጨረሻ ጊዜ ልንገርሽ፣ አንድ ያንቺን ሰው ሰፈሬ ላይ ማየት አልፈልግም። በተስማማንበት መንገድ የምታሳልፉትን ዕቃ ምረጡ። አሽሽ በእኛ ሰፈር አያልፍ። በመንገዱ ምን እንደማስተላልፍ አንተ አትነግረኝ። እንግዲህ ተናግሬያለሁ። ከተነጋገርነው ውጪ የምታደርጊ ከሆነ የኔን ምላሽ ታየዋለሽ። ታውቂኛለሽ፣ አንድ ነገር 10 መናገር አልወድም። ፈለግሽ ለሰዎቹ መሳሪያውን ማስተላለፍን እንዳትረሳ፣ ከዛሬ እንዳያልፍሽ። ምንም አይነት መንገድ እኮ የለም። እናፊያ በዛ እንዳናልፍ ከልክለውናል። እኔ ደግሞ የምፈልገው በከለከሉት መንገድ እንድታስተላልፍ ነው። ምን ነው ቆምክ? የምን የሽጉጥ ድምጽ ነው? አሁኑኑ ተከታትላችሁ አጣሩልኝ። እሺ፣ ታዛዥ ነኝ። አንድ የከዳን ሰው ያለ እየመሰለኝ ነው። ከኛ መሀል? አዎ። ማን ሊሆን ይችላል? ለሃና ወሬ የሚያቀብላት ሰው አለ። የጠረጠርሽው ሰው አለ? አዎ፣ ኪሩቤልን ጠርጥሬዋለሁ። ኪሩቤል? አዎ፣ እሱ ነው ለሃና ወሬ እያቀበላት ያለው። ዋጋውን እንድትሰጠው ፈልጋለሁ። እኔን የነኩ መጨረሻቸው ምን እንደሆነ አያውቁም።